ጫማውን ለማየት ካልሆነ በቀር ማንንም ዝቅ አርገህ አትይ፣ ማንንም አትናቅ። በተለይ ራስህን አትናቀው። እኔ እኮ ምንም ነገር አይሆንልኝም፣ አልችልም፣ አልረባም አትበል። በንግግር በሐሳብ የዘራኸውን በተግባር ታጭደዋለህ። ሰዎች እንኳን የሚያከብሩ አንተ ለራስህ የምትሰጠውን ቦታ አይተው። ራስህን ስትንቅ ይንቁሃል። ራስህን ስታከብር ግን ማንንም ኢምፕረስ ለማድረግ ማንንም ለመማረክ ብዙ ዋጋ አትከፍልም። እነሱ ራሳቸው በማንነትህ ይማረካሉ እንጂ። ወዳጄ ቦታህን ወቅ፣ ራስህን አክብር። አንዳንድ ሰዎች ለምንድን ነው የምትናቁት? አንዳንዶቻችሁ እኮ የምትናቁት አንዳንድ ስፍራዎች ላይ መናገር የሌለባችሁ ነገሮች ትናገራላችሁ። ይቅርታውን ስለምጠቀመው ቃል ንግግራችሁ ይሄ እንዴት ነው? ወዝ ያለው ንግግር አይደለም። በቃ ድርቅ ያለ ንግግር፣ የሆነ ደስ የማይል ሰዎች ጆሮ ውስጥ ገብቶ ምንድን ነው የሚያወራው? በቃ ይሄ አይነት የሚያስብል አይነት ንግግር ያላቸው ሰዎች አሉ፣ ወንድም ሴትም። እና በቃ ከነዛ ሰዎች ጋር አንዳንድ ሰዎች ማውራት ራሱ አይፈልጉም። በቃ ሲመጡ ከሰላምታ ያለፈ የዘለለ ነገር አይኖራቸውም። አንዳንዶችስ በጣም ለዛ ያላቸው ሰውን እንዴት አድርገው how to treat የሚለው ነገር ይሄ ሰው እንዴት አድርጎ ነው መያዝ የሚቻለው የሚለው ነገር ያውቁበታል። በቃ ምን አለፋችሁ የሚወደዱ አይነት ሰዎች ናቸው። ስለዚህ ለራሳችሁ ያላችሁን ፐርሰናሊቲ አስተካክሉ። ራሳችሁን ማታከብሩ ከሆነ፣ ለራሳችሁ ያላችሁ ቦታ የወረደ ከሆነ፣ ለራሳችሁ ያላችሁ ግምት ያነሰ ከሆነ፣ ራሳችሁን ማትንከባከቡ ከሆነ ሰው እንዴት አድርጎ ነው የሚያከብራችሁ? በመሰረቱ ብዙ ወንዶች እኛ ወንዶች መከበር እንፈልጋለን እንበል እንጂ ያው በእርግጥ ይሄን ቪዲዮ ወንዶች ላታዩት ትችላላችሁ አላቅም፣ ግን እያያችሁት ከሆነ እንድትከበርም እንድትናቀም የሚያደርገው የራስ ማንነት ነው። አንዳንድ ሴቶች እኮ ወደው አይደለም አንዳንድ ወንዶችን የሚልቁት። ወንድ እኮ ወንድ ነው እናንተ እንጂ ወንድ እኮ ወንድ ሲሆን ነው የሚያምርበት ነገር ነው ማወራችሁ። ወንድ ሲሆን ነው የሚያምርበት። እንደው አላቅም፣ ምናልባት ይሄን ቪዲዮ ወንዶች እያያችሁ ከሆነ የወንድምነት ምክር ልንገር። ወንድ ሆነ ፕሊዝ እባክህ ሌላ ማንነት ውስጥ አትገኝ። ወንድ ሆነ ከሆንክ ወንድ ሆነ ተገኝ። እንድትናቅም እንድትከበርም የሚያደርገው የራስ ማንነት ነው። ላይመቻችሁ ይችላል አሁን የማወራው ነገር አንዳንዶቻችሁ፣ ግን እውነታውን ልንገር። አንዳንድ ወንዶች አታከብረኝም፣ ለኔ ያላት እንትን ቀንሷል። እንዴት አይቀንስ? ቀረበች፣ አየች እኮ ስትቀርብ ስታይክ ራስህን ወንድ ወይ ደግሞ ይሄ ባል ወይ ደግሞ አባወራ አባት የሚለውን ነገር ሳይሆን ላይክ ላይ ያየችብክ ይሄ ይቅርታ ስለምጠቀመው ቃል ይሄ ውጥቅ ያለ ወጠጤ ወንድ አይነት ገና ህይወት ምን ማለት እንደሆነ ያልገባው ስሜት ላይ ብቻ ትኩረት የሚያደርግ ነገ ህይወት የሚባል ነገር የሌለው በቃ መብላት ምናምን ይሄ መጠጣት ጊዜ ማሳለፍ እንጂ ነገ ቤተሰብ ትዳር ህይወት እሷ በአንተ ላይ እምነት እንዲኖራት የማድረግ አቅም ምናምን የለም። በቃ እንዴት አድርጋ ታከብር ታዲያ? ይሄንን አይታብህ እንዴት አድርጋ ነው የምታከብር የምትፈልገው? መከበር የምትፈልግ ከሆነ መጀመሪያ ራስን አክብር፣ ለምን እንደምትኖር እወቅ። ከዛስ ታከብርሃለች። አንተ ራስህን ባዘጋጀህበት ልክ ነው እሷም ልታከብር የምትችለው። እሷ ብቻ ሰው የተባለ ፍጥረት ነው። ስለዚህ መከበር የሚኖረው መጀመሪያ ራስን በማክበር ውስጥ ነው። ሁለተኛ የምታፈቅራትና የምታፈቅር ከሆነ ልታከብር ትችላለች። ስለዚህ ይሄንን አስተካክል። ራስህን የምታስከብረው ራስህ ነህ። ምን ጊዜም ቢሆን አንተ ክብርህን የምትጠብቅ ከሆነ ሌሎችም ያንተን ክብር ይጠብቁልሃል። አንተ ክብርህን የሚያወርድ ቦታ እስካልተገኘህ ድረስ ሰዎች ያንተን ክብር የሚያወርድ ንግግር ወይም ደግሞ ተግባር አይፈጽሙብህም። ከራስ ጋር መኖርን ልመድ። ከራስ ጋር መደሰትን፣ ከራስ ጋር መዋል፣ ከራስ ጋር መግባትና ከራስ ጋር መውጣት፣ ከራስ ጋር ደስተኛ መሆንን ተማር። ምክንያቱም ዛሬ አይንህን ሳላይ አላድርም ያሉ፣ አንተ ካልበላ አልበላም ያሉ ሰዎች ነገ አንተ ምንም በማታውቀው ምክንያት ጥለው ይሄዳሉና ብቻህን ከራስ ጋር ደስተኛ መሆንን ተማር። እወዳቸዋለሁ። 10 መንገዶች ራስን ለማስከበር በተለይ መጨረሻው በጣም አስፈላጊና ኢምፖርታንት ነው። አንደኛው የማይፈልጉ መፈለግ አቁም። ክብር ዝቅ ከሚያደርጉ ነገሮች አንዱ የማይፈልጉ ሰዎች መፈለግ ነው። ሁለተኛው ለፍቅር መለመንህን አቁም። ካልወደደች ካላፈቀረች ተዋት። ክብር ዝቅ ከሚያደርጉ ነገሮች አንዱ እሷን መለመንህ ነው። ሶስተኛው ሰዎች ክብርን ሊነኩ ከሞከሩ ወዲያውኑ አስወግዳቸው። አራተኛው ራስ ያላቀረብከውን ራስ ያልገዛው ምግብ በፍጹም እንዳትመገብ። የሌሎችን ሰው ምግብ አትመገብ፣ ክብርን ዝቅ ያደርገዋል። አምስተኛው ስለሌላው መጥፎ ነገር እነሱ በሌሉበት እንዳታወራ፣ ክብርን ይነካዋል። 6 ከማውራት በፊት አስብ። 88% የሚሆኑ ሰዎች የሚለኩ ከአፍ በሚወጣው ቃል ነው።
7 ህልምን ጀምርና ከህልም ጋር ቢዚ ሁን። ቢዚ ማትሆን ከሆነ ክብርን ዝቅ ታደርገዋለህ። 8 ክብርን ከማጠበቅ ሴት ጋር በፍጹም ፍቅር ውስጥ እንዳትሆን፣ ፍቅር ውስጥ እንዳትቀር። 9ኛው ያልጠራበት ቦታ አትሂድ። 10 በሚገባቸው መልኩ ሰዎችን ትሪት አድርግ። አንተ እንድትናቅ ወይም ደግሞ ሰዎች እንዳያከብሩህ እያደረክ ያለው ራስህን በምታደርጋቸው ድርጊቶች ሊሆን ይችላል፣ ወይ ደግሞ በምታወራቸው ወሬዎች ሰዎች እንዲንቁህ እያደረክ ነው። ስለዚህ እነዚህን ነገሮች እና ተመልክተህ አስተካክል። ለራስሽ ያለሽን ልኬት ሳታርሚ ሰው ንቆ ሲገፋሽ እንዳትገረሚ ሲሉ አልሰማሽም? ባለቤቱ ራሱን ንቆ ካቀለለው ለባለዳውማ መቼም ሸክም ነው የሚሆነው። እናም የኔ ቆንጆ የሌሎች መልስ ምት እንዲህ ከሚጎዳሽ ራስሽን አክብሪ። ይህ አይደለም ዋጋሽ። የረባ ስንብት ጥበቃ ቆይተህ ታውቃለህ? ግብዣ ተጠርተህ በልተህ ጠጥተህ ወደ ቤት መሄድ ከፈለክ ቆይተህ ግን ጋባዥህን አግኝተህ እስክታመሰግን የማትፈልገውን ወሬ አጠገብህ ካለ ሰው ጋር ጀምረህ እንደዛ ገጥሞህ ያውቃል? ልሰናበትህ ቆየሁ። ያሳለፍነውን አስቤ ደግ ቀኖቻችን አሳስተውኝ እንዲሁም አልሄድም ስል ቆይ በሰላም ቆይ ተመሰጋግነን ቆይ በጎ ተመኝቼለት ቆይ እወድሃለሁ ብዬው ቆይ ይረጋጋና ስል ቆየው። ለካ ደጋሽ ምስጋናውን ለመውሰድ ሳይመጣ በዘገየ ቁጥር ያልሄደ እንግዳ ይናቃል። መቆየት ከትዝብት ይጥላል። አንዳንድ ጊዜ መብዛትም እንግዲህ መሰልቸትን ያመጣል። በዛም የተነሳ እንግዲህ ሰዎች ለኛ ያላቸው ክብር ሊቀንስ ይችላል፣ ለኛ ያላቸው ውዴታ ሊቀንስ ይችላል። ስለዚህ አንዳንድ ጊዜ ገለል ማለትን ልመድ፣ ነገሮችን ለብቻ ማድረግን ተለማመድ። ሁልጊዜ የሰዎችን ጭራ አትከተል፣ በራስህ ነገሮችን ማድረግ ተማር። የትም ብትሄድ ሳትፈራና ሳትኮራ እንድትቆም የሚያደርግ ነገር ቢኖር ስራ ነው። ስራ ያስከብራል። ብቸኛው ከሰው እኩል ለመሆን ያለ አማራጭ ስራና ስራ ብቻ ነው። አንዳንድ ጊዜ ምንም ያክል ቢጣማችሁ እንኳን ውሃ ማትጠይቋቸው ሰዎች አሉ። ምክንያቱም ውሃ የሰጧችሁ ዕለት በዛኑ ቅጽበት ዓለምን እየዞሩ እኔ ነኝ ጥሙን የቆረጥኩለት እያሉ ያውጃሉ። እንደዚህ አይነት ሰዎች ደግሞ እናንተን በቅን ልባቸው መርዳት ፈልገው ሳይሆን እናንተን በመርዳት ውስጥ መመጻደቅ ስለሚፈልጉ ነው። የራስህ ሰው ሁን። የራስህ ሰው ሁን። ራስን በምንም አይነት ተአምር፣ በምንም አይነት ማቴሪያል፣ በምንም አይነት ጥቅም አሳልፈ መስጠት የለብህ። ስብዕና በምንም then you are okay. እና ራስህን ትከሻ እንዲሸከምልህ ማድረግ አለብህ። ሌላ ሰው እንዲሸከምልህ ማድረግ አለብህ። ከሰዎች እንዲመጣ የምትፈልገውን ነገር ቀድመህ ራስህ ተግብረው። መጀመሪያ አንተ ራስህን አክብረው። አንተ ራስህን ስታከብረው ለራስህ ክብር ሲኖርህ አንተን የሚያዋርዱ ቦታዎች ላይ አትገኝም። እንዲሁም ደግሞ አንተን የሚያዋርዱ አንተን ክብርህን ዝቅ የሚያደርጉ ንግግሮችን አትናገርም። ስለዚህ የዛን ጊዜ ሰዎች ሳይወዱ በግዳቸው ያከብሩሃል። የራሳቸውን ሕይወት ሳይመሩ ወደ ሰው ሕይወት ውስጥ ይገባሉ። በዛ ላይ ንግግራቸው አይጣፍጥ። እንዲህ ያለ ቆሻሻ ህዝብ ነው ያለ። ጥሩ መናገር እንዴት ናችሁ? ደህና ነው? አብሽሩ፣ አይዟችሁ፣ እንዴት ናችሁ? ይሄ ነው። ስንት አገኘ? እንዴት አገኘ? ይሄ እንዴት ሆነ? በሰው ሕይወት ውስጥ እኔ በቢሊዮን ዶላር ብታገኝ ደስ ነው የሚለኝ። ገንዘብ አይመስለኝ። እንኳን ይሄ ለወደቀ ኢትዮጵያ መተው ነው። በህይወት ትልቁን ትምህርት ልምከርህ። ያንተን መኖር ዋጋ ከማይሰጡ ሰዎች መካከል እንደሆንክ ከተሰማ ትታቸው ውልቅ። ሊሚት አታርግ ራስህ። Don't let your degree, your background, your family ምናምን define your capability. Don't. Find your own capability. ምንም ምክንያቶች ሊዘጉ አይገባም። እኔ አካውንታንት ነኝ፣ ያኛው አልገባም። እዚህ ወታደር ነበርኩ፣ ልሰራ አልችልም። ይሄ ብሬን ከዛ በላይ ነው። የተሰጠ ስጦታ ከዛ በላይ ነው። ሰዎች በወሰኑልህ እንትኖች ብቻ ውስጥ ገብተን መጓዝ የለብህም። ለዚህ ነው ሰዎች እንደኔ ሁሉ ኩባንያ መምራት የሚቻለው ነው። ሳያከብሩ ክብር አይገኝም። አንዳንድ ሰዎች አላችሁ ለሰው ቅንጣት ታክል ክብር ሳይኖራችሁ ተጎዝጎዙልኝ የምትሉ። እናንተ ለሰው ያልሰጣችሁት ክብር ከየት መጥቶ ይሰጣችኋል? እናንተ እንደፈለጋችሁ ተናግራችሁ ዝም ስትባሉ ዝምታ እንኳን የሚያስቆጣችሁ አላችሁ።
እናንተ የምትናገሩት እንደ ምርቃት፣ ሌላው የሚናገረውን ደግሞ እንደ እርግማን ትቆጥራላችሁ። ምንም ቢደረግላችሁ የሰው ነገር የማይጥማችሁ። እንደሰማችሁት ነው እንግዲህ ራሳችሁ የምታስከብሩት ራሳችሁ ናችሁ። ቅድሚያ ለራሳችሁ ክብር ሲኖራችሁ ሰዎችም እናንተ ማክበር ይጀምራሉ። ስለዚህ ነገሮችን ራሳችሁ ቀድማችሁ ለራሳችሁ አድርጉት። ከዛም ሰዎች ሳይወዱ በግዳቸው ያህንን ማድረግ ይጀምራሉ። ቅድሚያ ግን ከራስ ይጀምራል። ቪዲዮ ከተመቻችሁ ላይክ እንዲሁም ሼር ማድረጋችሁ እንዳትረሱ። ይሄ እንግዲህ አዲስ ቻናላችን ሰብስክራይብ በማድረግ 1000 ያስገቡት።